ከአማራ ክልል ቀውስ ጋር በተያያዘ በእስር ላይ የሚገኙ ሰዎች በኢትዮጵያ ሰብአዊ መብት ኮሚሽን በኩል በቀረበው የይቅርታ ሰነድ ላይ የአቋም ልዩነት ማሳየታቸው ተሰምቷል። የፌዴሬሽን ምክር ቤት አሰራር ያልመለሳቸው የማንነትና የራስን በራስ የማስተዳደር ጥያቄዎች ህብረ ብሔራዊ አንድነት ኮሚሽን የተባለ ገለልተኛ ተቋም በአስቸኳይ እንዲቋቋም ተመካካሪዎች በምክረ ሀሳብ ደረጃ መግባባታቸው ታውቋል። ዝርዝርና አስገራሚ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ከዲና ኢንሳይት ጋር አብራችሁ ሁኑ። የሰብስክራይብ በተኑን በመጫን ቪዲዮአችንን ላይክ አድርገን እንጀምር ስንል በአክብሮት እንጠይቃለን። በጉራጌ ዞን አበሽጌ ወረዳ የመንግስትን የሰላም ጥሪ አልተቀበሉም ባላቸው አካላት ላይ እርምጃ መወሰዱን የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ገለጸ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በህዝብ ላይ ጉዳት በማድረስ ላይ በነበሩ አካላት ላይ እርምጃ መወሰዱን የክልሉ ሰላምና ጸጥታ ቢሮ የገለጸ ሲሆን የተወሰደውን እርምጃ አስመልክቶ ሐሰተኛ መረጃ አሰራጭተዋል ያላቸውን አካላት ኮንኗል። ቢሮ ባወጣው መግለጫ እንዳብራራው በወረዳው በዋልጋና ዳርጌ አካባቢዎች በህዝብ ላይ ግድያ፣ ዘረፋና የባህልና ሃይማኖት ጸያፍ ድርጊቶችን ሲፈጽሙ በነበሩና መንግስት ያቀረበውን የሰላም ጥሪ አንቀበልም ባሉ ሽፍቶች ላይ አስተማማኝ እርምጃ ተወስዶ ለህግ እንዲቀርቡ ተደርጓል። ቢሮ ሽፍታ ሲል የገለጻቸው አካላት በብዛት ወንጀል የሚፈጽሙት በአካባቢው በሚኖሩ የጉራጌ ማህበረሰብ አባላት ጨምሮ በአጎራባሽ ዞኖች ላይ ባሉ በኦሮምኛ ቋንቋ ተናጋሪዎች፣ ከምባትኛና በሌሎች ቋንቋ ተናጋሪዎች ላይ ትኩረት አድርገው ጥቃት እንደሚፈጽሙ ተጠቁሟል። ተግባሩ በሌሎች በሀገሪቱ በሚኖሩ ህዝቦች ላይ አንድነትን የሚፈታተንና ልዩነትን የሚያጎላ እጅግ አደገኛ ሴራ እንደሆነ ተገምግሞና ሽፍቶቹ ስርዓት እንዲይዙ እስከ ቦታ ድረስ በመሄድ ከህብረተሰቡ ጋር ውይይት ማድረጋቸውን በመግለጫው አብራርቷል። ይህ ተጨባጭ ሀቅ ሆኖ ሳለ የክልሉን መልካም ገጽታ ለማጠልሸትና የህዝቦችን የእርስ በርስ አንድነት ለመሸርሸር ኃላፊነት በጎደላቸው አካላትና መገናኛ ብዙሃን በኩል ከእውነት የራቀ መረጃ እየተሰራጨ ይገኛል በማለት ኮንኗል። መንግስት የህዝብን ሰላምና ደህንነት ለማረጋገጥ የወሰደው የህግ ማስከበር እርምጃ ብሔርን መሰረት አድርጎ የተወሰደ አስመስለው ሐሰተኛ መረጃ የሚያሰራጩ አካላት ድርጊት ከእውነት የራቀ ነው ሲል መረጃዎቹን ውድቅ አድርጓል። ቀደም ሲል የቀረበላቸውን የሰላም አማራጭ ተቀብለው ወደ ህብረተሰቡ የተቀላቀሉ አካላት የተሃድሶ ስልጠና ተሰጥቷቸው በሰላማዊ ህይወታቸው እንዲቀጥሉ መደረጉ ተመላክቷል። በመጨረሻም ህዝቡ ኃላፊነት በጎደላቸው አካላትና ሐሰተኛ መገናኛ ብዙሃን ከሚሰራጩ አሉባልታዎች ራሱን እንዲጠብቅና ወንጀለኞችን ለህግ አሳልፎ በመስጠት የዜግነት ኃላፊነቱን እንዲወጣ ሲል ጥሪ አቅርቧል። ከሰሞኑ በዚህ ወረዳ ፋኖ ናቸው የተባሉ 3 ግለሰቦች ሲጓዙበት ከነበረው ተሽከርካሪ እንዲወርዱ በማድረግ በአሰቃቂ ሁኔታ መገደላቸውን የሚገልጹ በርካታ መረጃዎች መሰራጨታቸው ይታወሳል። ከአማራ ክልል ቀውስ ጋር በተያያዘ በእስር ላይ የሚገኙ ተከሳሾች በኢትዮጵያ ሰብአዊ መብት ኮሚሽን በኩል በቀረበው የይቅርታ ሰነድ ላይ የአቋም ልዩነት ማሳየታቸው ተሰምቷል። ከአማራ ክልል ቀውስ ጋር በተገናኘ ላለፉት 3 ዓመታት በእስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞችና የማህበረሰብ አንቂዎች በኢትዮጵያ ሰብአዊ መብቶች ኮሚሽን በቀረበውና የይቅርታ ነጥቦችን በያዘው ሰነድ ላይ ልዩነት ማሳየታቸውን የታሳሪ የቅርብ ሰዎች ለሪፖርተር ገልጸዋል። ስማቸው እንዲጠቀስ ያልፈለጉ እነዚህ የታሳሪ ቤተሰቦች ለሪፖርተር እንዳረጋገጡት አቶ ክርስቲያን ታደለን ጨምሮ በርከት ያሉ ታሳሪዎች የይቅርታ ሰነዱን መፈረማቸውን ገልጸዋል። ሰነዱን በመፈረም ከእስር መውጣት ይኖርብናል የሚል አቋም በአቶ ክርስቲያን ታደለና በደጋፊዎቻቸው በኩል የተያዘበት ምክንያትም የአማራ ህዝብ የይቅርታ ሰነዱን ፈርመን ብንወጣም የፖለቲካ አቅማችንን ይረዳል፣ በእስር ላይ ሆነን ግን የምናመጣው ለውጥ አይኖርም የሚል እንደሆነም ነው የጠቆሙት። ይህንን ተከትሎም አቶ ክርስቲያን በተደጋጋሚ መፈታት አለበት የሚለውን አቋም እያንጸባረቁ መሆኑ ተገልጿል። በሌላ በኩል አቶ ዮሐንስ ቧያለውን ጨምሮ 30 የሚሆኑ ታሳሪዎች ደግሞ በአማራ ክልል ለተፈጠረው ቀውስ፣ ለንብረት ውድመትና ለሰው ህይወት መጥፋት ኃላፊነት እንድንወስድ የሚያትት የይቅርታ ሰነድ ከሰብአዊ መብቶች ኮሚሽን በኩል ቀርቦልናል። ይህንን ግን አንቀበልም፣ የፈጸምነው ጥፋት ስለሌለም አንፈርምም ሲሉ በእጅ ጽሑፍ በተከተበ ዘለግ ያለ ጽሑፋቸው አስታውቀዋል። ሪፖርተር የተመለከተው ይህ ደብዳቤ ከህግ ከፖለቲካና ከሞራል አንጻርም ይህን ሰነድ መፈረም ተቀባይነት የሌለው ነው በማለት ውድቅ ማድረጋቸውን ያትታል። ይህን የአቋም ልዩነት ከአዲስ ዓመት በፊት ተፈተው ይቀላቀሉናል ብለን የያዝነው ተስፋ ላይ ጥርጣሬ አሳድሮብናል ሲሉ የታሳሪ ቤተሰቦች ገልጸዋል።
የፌዴሬሽን ምክር ቤት አሰራር ያልመለሳቸው የማንነትና የራስን በራስ የማስተዳደር ጥያቄዎች ህብረ ብሔራዊ አንድነት ኮሚሽን የተባለ ገለልተኛ ተቋም በአስቸኳይ እንዲቋቋም ተመካካሪዎች በምክረ ሀሳብ ደረጃ መግባባታቸው ታውቋል። እየተካሄደ ባለው የሀገራዊ ምክክር ጉባኤ የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋም አሁን ያለው የፌዴሬሽን ምክር ቤት አሰራር ያልመለሳቸው የማንነትና የራስን በራስ የማስተዳደር ጥያቄዎች ህብረ ብሔራዊ አንድነት ኮሚሽን የሚል ስያሜ ያለው ገለልተኛ ተቋም በአስቸኳይ ተቋቁሞ በአጭር ጊዜ ውስጥ ምላሽ እንዲሰጥባቸውና ለዚህም ልዩ የባለሙያዎች ቡድን እንዲቋቋም በምክረ ሀሳብ ደረጃ ከመግባባት ላይ ተደርሷል ተብሏል። ተመካካሪዎች እንደገለጹት በህገ መንግስቱ የራስን እድል በራስ የመወሰን መብት፣ የብሔሮች ብሔረሰቦችና ህዝቦች መብት አንቀጽ 39 ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማናቸው መልኩ ያለ ገደብ የተጠበቀ ነው ከሚለው ድንጋጌ ውስጥ እስከ መገንጠል የሚለው ሀረግ ወጥቶ ድንጋጌው እንዲቀጥል ተግባብተዋል። በዚሁ አንቀጽ ስር ከዚህ ቀደም የነበረው አወዛጋቢ የብሔር ብሔረሰቦችና ህዝቦች ትርጓሜ አወዛጋቢ በመሆኑ ብሔረሰብ ተብሎ እንዲተካ፣ በተጨማሪም በህገ መንግስቱ መግቢያ ላይ ያለው እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለው ሀረግ ህብረ ብሔራዊ ኢትዮጵያ ተብሎ እንዲሻሻል የ500 ቡድን ተመካካሪዎች ከመግባባት ላይ መድረሳቸው ተነግሯል። የህገ መንግስት ማሻሻያ ስርዓት የማሻሻያ ሀሳቡ ከህዝብ ተወካዮችና ከፌዴሬሽን ምክር ቤቶች አባላት 1/3 ድምጽ ካገኘ እንዲሻሻል ከመግባባት ላይ መደረሱን ጠቁመዋል። ህገ መንግስትን የመተርጎም ስልጣን ባለበት እንዲቀጥል፣ በዚህም ህግ አውጪው፣ ህግ አስፈጻሚና ህግ ተርጓሚው ያለባቸው ድክመቶች ታርመውና ተሻሽለው እንዲቀጥሉ ከመግባባት ላይ መደረሱን ጨምረው ገልጸዋል። የፌዴራልና የክልል መንግስት የፊስካል ፌዴራሊዝምና የሀብት ክፍፍል የህዝብና ቤት ቆጠራ ተካሂዶና ቁጥሩ ታውቆ ፍትሐዊ ክፍፍል እንዲደረግ የ500 ቡድን ተመካካሪዎች በምክረ ሀሳብ ደረጃ ከመግባባት ላይ መድረሳቸው ተገልጿል። ብሔርን መሰረት ያደረገው የክልሎች አወቃቀር የህዝብ ቁጥር፣ የልማት አመችነትና የህዝብን ፍላጎት ታሳቢ ማድረግ የሚሉ ተጨማሪ መስፈርቶች ተካተውበት ይቀጥል መባሉም ተሰምቷል። የፌዴሬሽን ምክር ቤት ውክልና በህዝብ ቁጥር ይሁን ወይንስ በብሔረሰብ ቁጥር ይሁን የፌዴሬሽን ምክር ቤት የህገ መንግስት ተርጓሚ ፍርድ ቤት የወሰነውን ጉዳይ ማየት አለበት ወይንስ የለበትም? የፌዴሬሽን ምክር ቤት አባላት በህዝብ ይመረጡ ወይንስ ከክልል ምክር ቤት ይመረጡ የሚሉ ጉዳዮች ያላግባቡ መሆናቸው ተመላክቷል። እነዚህ ጉዳዮች ያላግባቡ ተብለው ለኮሚሽኑ የሀሳብ አግባቢ ቡድኖች እንደሚቀርቡና ዳግም እንደሚታዩ ተመካካሪዎች ጠቁመዋል። ኢትዮጵያ በጠቅላይ ሚኒስትር ቀርቶ በፕሬዝደንት እንድትመራ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ ላይ የ500 ቡድን ተመካካሪዎች ሙሉ በሙሉ በምክረ ሀሳብ ደረጃ መግባባት ላይ መድረሳቸው ተሰምቷል። በዚሁ አጀንዳ ላይ ተወያይ የነበሩ ተመካካሪዎች ለሪፖርተር በሰጡት አስተያየት በቀረቡት አብዛኞቹ ምክረ ሀሳቦች መግባባት ላይ መደረሱም ሆኖም ያላግባቡና ወደ ቀጣይ የተሻገሩ ጉዳዮች መኖራቸውንም ገልጸዋል። በዚህም የ500 ቡድን ተመካካሪዎች የሀገሪቱ አስተዳደር ስርዓት በፓርላማ እንዲቀጥል፣ የሀገሪቱ መሪ ጠቅላይ ሚኒስትር መሆኑ ቀርቶ ፕሬዝደንት እንዲሆን፣ አዲሱ ተመራጭ ፕሬዝደንትም የጠቅላይ ሚኒስትሩና የፕሬዝደንቱ ስልጣንና ተግባርን ጠቅልሎ እንዲወጣ በምክረ ሀሳብ ደረጃ ከመግባባት ላይ መደረሱን ለማወቅ ተችሏል። የሀገሪቱ መሪ የስልጣን ዘመን 6 ዓመት ሆኖ ለሁለት ዙር እንዲደረግ፣ የክልል መሪዎችም ከፌዴራሉ ጋር ተመሳሳይ እንዲሆን በምክረ ሀሳብ ደረጃ ከመግባባት ላይ መደረሱን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትላንትናው ዕለት ነሐሴ 5 ቀን 2018 ዓ.ም በማህበራዊ ትስስር ገጹ ባጋራው መረጃ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት ጉዳይን ጨምሮ በሙስናና መልካም አስተዳደር ጉዳዮች፣ የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ሲመካከሩ የቆዩ 500 አባላት ያሏቸው የስራ ቡድኖች ተጠናቅረው በቀረቡ የአጀንዳ ምክረ ሀሳቦች ከመግባባት ላይ መድረሳቸውንና በተዘጋጁት የቃለ ጉባኤ ሰነዶች ላይ በመፈረም ማረጋገጣቸውን አሳውቋል። ሆኖም ኮሚሽኑ ባጋራው መረጃ ከላይ በተዘረዘሩ ዋና ዋና ንዑስ አጀንዳዎች ስር መግባባት የተደረሰባቸውና ያላግባቡ ጉዳዮች የትኞቹ ናቸው የሚለውን ይፋ አላደረገም። ስለነበረን ቆይታ ከልብ እያመሰገንን ወቅታዊና አዳዲስ መረጃዎች በፍጥነት እንዲደርሱ የዲና ኢንሳይትን ቻናል ሰብስክራይብ፣ ላይክ እንዲሁም ለአስተያየቶ ኮመንት ላይ ማስፈሩን እንዳይረሱ ስንል በአክብሮት እንጠይቃለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዲያ ነው። በዚህ ቻናል የሚቀርቡ ማንኛውም የሙግት ሐሳብ፣ ዜናዎች እንዲሁም ትንተናዎች የሚዲያው አቋም አለመሆናቸውን እናሳስባለን።